ሰላም ሰላም ቤተሰብ እንዴት ውላችሁልኛል? ደህና ናችሁ ወይ? እኔ ያለሁላችሁ ፈጣሪ ይመስገን ሰላም ናችሁ። ዛሬም እንደተለመደው አዳዲስ ነገሮችን ይዤላችሁ መጥቻለሁ። ያው እንግዲህ በትላንትናው ዕለት የተፈጠረውን ነገር ሰምታችኋልም አይታችኋልም ብዬ ተስፋ አደርጋለሁ። ከስንት ግርግሮች ከስንት ነገሮች ምናምን ምናምን በኋላ በስተመጨረሻም እንደዛ ሆኖ አብርሽ ከቁጥጥሩ ውጭ ሆኖ ነገሮችን ኮንትሮል ማድረግ አልችል ብሎ ራሱን ስቷል ቤተሰብ። እና ይሄ የሆነው ደግሞ አዲስ ነገር አይደለም። እስካሁን ስንል ነበር በቃ ያልናቸው ነገሮች በሙሉ አሁን ደግሜ መናገር አይጠበቅብኝም። የነዛ ውጤቶች ናቸው አብርሽ በዚህ ልክ ራሱን እንኳን እስከ መሳት ደረጃ ያደረሰውና ቤተሰብ እና ራሱን ስቶ ወደ ሆስፒታል ገብቷል። ወደ ሆስፒታል ይዘውት ሄደዋል። ከሆስፒታል ከገቡ በኋላ የተፈጠረው ነገር ምንድነው? ቤተሰብ በጣም እኔ በግሌ በጣም ደንግጬ ነበር ሁኔታውም። ምክንያቱም በኖርማል ራስ መሳት ሄርሜላም እንደምታውቋት ራሷን ስታ ታውቃለች ምናምን አንዳንዴ የተለመዱ ናቸው። እሱ ግን ከንትኑ አይደለም የመጣ ቤተሰብ እንደዚህ ኖሮበት ምናምን ምናምን አይደለም። ይሄ ከህመሙ ጋር ከተያያዙ ነገሮች ጋር ከጭንቀቱ ጋር እዛ ጋር ተደራርቦ ነው እና በጣም ደንግጬ ነበር በግሌ። ግን ምንድነው የሆነው? መድኃኒቱን ወደ ሆስፒታል ይዘውት ሄዱ። ደሙን ቼክ አደረጉ ምናምን ያለበትን ሁኔታ እና ከዛን በኋላ ኖርማል ነው መስተካከል ይችላል ስለተጨናነቀ ነው ምናምን ምናምን ብለው መድኃኒት ሰጡት ቤተሰብ። ግን እንደዚህም የሆነው ደግሞ ኢቭን እንደዚህም ሆኖ እንኳን እዛ ሄደው በቃ የግል እንትናቸውን ነው በቃ አሁን የተረዳሁት ማንም ነው ለሱ እንትን እያለ እንዴት ነው በዚህ ልክ በቃ ሄደው እዛም እንኳን ባንቺ ኬዝ ነው እንደዚህ ሆነ ባንቺ ኬዝ ነው ዳኒ ከኤፍሬም ጋር እዚህ ጋር እኮ እውነታው ይታወቃል። እውነታው ይታወቃል ማለት ምንድን ነው? እስከዚህ ልክ እንትን እንዲል ያደረጉትም ቡዜና ዳኒ ናቸው። በቃ ከልብ እንትን ስለሚሉ እዚህ ጋር ማን በትክክለኛው እያሰበ እንደሆነ ማን ላብርሽ እያሰበለት እንደሆነ ምናምን ምናምን ይታወቃል። ግን እዛ ጋር አስፈላጊ አይደለም። እዛ ጋር ልጁ አሞት ተኝቶ ነው ያለው። በቃ በዚህ ልክ በቃ ምንም እንትን አይልም። ምንም አስፈላጊነት አይደለም። በዚህ ልክ ከሱ የእሱ እንትን ነው የሚቀድመው። በቃ አሁንም መረዳት ያለበት ሰው ምንድን ነው ከዚህ በኋላ ከዚህ በፊትም ቪዲዮዎች ላይ ተናግሬያለሁ። ሁሉም ከሄርሜላ ጋር መሆኑ ወይም ከአብርሽ ጋር መሆኑ አይደለም። አብርሽ ለማን እንደሚገባ ከማን ጋር መሆን እንዳለበት በቃ እሱ ግልጽ ነው እኮ የታወቀ ነው። ይሄም ሆኖ ደግሞ ደህና በነበረበት ጊዜ መርጦ ውሳኔውን ወስኗል። ቤተሰብ እሱ ያውቃል። ነገር ግን አሁን ያለበትን ሁኔታ ደግሞ ማናችንም እናውቃለን። ከዚህ ሁኔታ የሚቀድመው ከነሱ ጋር መሆን ምናምን ሳይሆን የእሱ ደህና መሆን ነው እዚህ ጋር የሚቀድመው። ከዛም በኋላ የፈለገውን እኮ እሱ ከፈለገው ጋር መሆን ይችላል። ግን አሁን ፐርፐዙ ይሄ መሆን የለበትም። በቃ እሱ መሻሉና መሻሉ ነው በቃ። እንዴ ምንም ቢሆን እኮ በቃ ልጅ አለው ይሄ ሰው። በቃ ሌላው ሴቶቹ እንኳን ሴቶች ቢሆኑ ልጁን ለልጁ መኖር አለበት፣ ለራሱ መኖር አለበት። የሚወዱት እህትና ወንድሞች አሉት፣ ለነሱ መኖር አለበት። በቃ ከምንም በላይ ደግሞ ለራሱ እንዴ ምንም እንትን በማይል ጭራሽ ደግሞ ምን እንደገረመኝ ታውቃላችሁ ቤተሰብ? ይሄ ኤፍሬም ገብቶ ለዶክተሯ ደህና ነው፣ ደህንነቱን አረጋግጠሻል፣ ስለዚህ ደህና እንደሆነ ንገሪልን፣ አይጨቅጭቁን እኛን እንትን አልለን ብለዋል ምናምን። ጭራሽ ለእሷ ራሱ ሊያሳምናት ይሞክራል። እሷ እንደ ሐኪም ማድረግ ያለባትን እያደረገች ነው። ሁኔታውንም አይታ መስጠት ያለበትን ምክርም እየሰጠች ነው። ግን በዚህ መሀል ደግሞ የሆነ ነገር እንዳለ እንደዚህ ባያቸው እንደዚህ እነሱ እንደዚህ እኛን እያመኑን አይደለም እንዴ? ይሄ እኮ የመታመንና ያለመታመን ጉዳይ አይደለም። በቃ እዚህ ጋር እውነታው እየታየ ነው። ማን ደህና እንደሆነ ማን እንትን እንዳለ ሁሉም እየታየ ነው። ማንም ሕፃን የለም እዚህ ጋር የሚታለል እና በዚህ ልክ ልጁም እዚህ ደረጃ ላይ እንዲደርስ ያደረጉት እነሱ ናቸው። ስለዚህ አሁንም ቢሆን የነሱ ጸብ የነሱ እንትን ምናምን አይደለም። ልጁ በቃ ሌላ ደረጃ ላይ እየሄደ ነው። በዚህ ከቀጠለ ካሁን በፊትም ብዮ ነበር ለህይወቱ ነው የሚያሰጋው። ይሄው ከዚህ በላይ ምን የሚፈጠር ነገር አለ? እሱ ሲኖር ነው ነገሮች የሚኖሩት እና አሁንም ቢሆን ለሱ እንታገል ነው በቃ። እና ቤተሰብ ያለውን ነገርም